እንደሱ ግፋ ግፋ ግፋ። ኧረ በስመ አብ! ለትንሽ ሲጀመር እኮ እናንተ የተልፈሰፈሳችሁ እኮ ናችሁ። ማን ነው ልፍስፍስ? አላወቅሽማ ማን እንደሆነ። ቀስ በል ምን ያጣድፈዋል? ኧረ ቀስ በል አንተ ሰውዬ እባክህን። እንዴ አፌ ልትለኝ ነው? ማን አፍሽ ጋር መጣ? እጄ እዚያ አንድ ያለው ምን? አንቺ ደግሞ እንደው እኔ አሁንስ ተቃጠልኩ። አቃተኝ የመጨረሻ በቃ። ማን ጀምራለ? መጀመሪያ በበቃኝ የለም። እንደውም አሁን ወተት ነው የምፈልገው። ወተት አምጪልኝ። ሲጀምር እናንተ በባዶ ቢሰጧችሁ እንኳን ምንም አትፈጥሩም። ዝም ብሎ እንደው ተይ እባክሽ። በባዶ እኛ ለእናንተ አንሰን አንፈልግም። አባዬ እንካ ተቀበለኝ ቶሎ በል። ምንድን ነው? አዎ አባዬ መጋጫው ነው። ዝም ብለህ ያዝ፣ ካነሰ ጨምርልሃለሁ። ይኸውልህ በባዶ ስትል ስለሰማሁ ነው። እኔ ለራስህ ብዬ ነው። ይኸውልህ ለደቂቃ ስሜት ብለህ የዘላለም ጸጸት ነው አባዬ። እመኔ። ምንድን ነው አባዬ ቆመሃል እንዴ? ጥላ ሸፍን። አይ አልቆምኩም። እንትኔ ነው የሸፈነ። ምንም ሲጀመር ስልኬን ከሌላ ሰው መቀባበል አያስፈልግም ነበር። ራሴን አትጠይቀኝ። ከፈለክ ያለህበት ድረስ እመጣልሃለሁ አሁንም። ቆይ የማን ልጅ እንደሆንኩ ታውቃለህ ወይ ነው? የማን ልጅ እንደሆንኩ ታውቃለህ? እኔ ማለት ይኸውልህ የጋሽ ኮረኔ። አንተ ተባይ ለጸብ ሲሆን ነው የኔ ልጅ የምትሆነው? አላውቅም። እንደውም ይቅርታ ያለ ዛሬ እንደው አይቼ አላውቅም። የኔ ወንድም አንተ ትመጣለህ? በጣም ጥሩ። ማን ነው? ቆይ ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ። ኧረ ዝም ብሎ ነው በእናትህ አባዬ። ቆይ ተባለህ። እኔ በሰላም ነው የምኖርበት። ግድ የለም። ስማ ይትከል። አንቺ ነሽ እንዴ? በይ ግቢ። እንዴት ናችሁ? ምንድነው የተፈጠረው ነገር? በጣም አልመጣም። አልቆልሽ ነበር ማያይሽ እና መሳሪያዎችን ላዘገጃጅ ብዬ ገብቼ እኮ ነው። እሱ ምን ይዞ እንደሚመጣ ምን ይታወቃል? ማን የመጣው? ነገሩን የማላውቀው መጣ። ቁጭ በል አስቻ። አንተ ደግሞ እንደው ምን አይነት ሳል ነው የምመጣው? የማይሆን ሳል ላይ ነው የምመጣው። ምን ነው ልበሉ ነበር እንዴ? ና ውጣ። ግድ የለህም አስቼ። ባሁንስ ምን አገባኝ ነው? አስቼ ሆነ አልሆነ ምን ከኔ ህይወት ጋር ምን ያገናኛል? እኔማ ትጥቅ ልቀይር ብዬ እኮ ነው። የጸብ ትጥቅ ምናምን ያ አይመችኝም ሰውነቴ ምናምን። ምን ነው አስቼ እሱን በወንክ ነው ለትንሽ ስማኝ አንተ ተባይ፣ ስማኛውን ቁም ነገር ላወራህ ነው። ምንድን ነው አባዬ? የአክስቶች ልጆች አወቃቸው ውጭ ያሉትን ዛሬ ለእረፍት ብለው እኛ ቤት ይመጣሉ። ኧረ እባክህ እዛ ትንሽ አገሪቱን እንደው መጎብኘት እንፈልጋለን ምናምን ነገር ብለው እንዳልና ኢኮጂን ሲበላኝ ምንድን ነው ብዬ ነበር። ኧረ እንኳን መጡልን። እንደው ትልቅ አደራ ነው የምሰጥህ። የሰው ገደል ገብተህ ዕዳ እንዳታስገብኝ እባክህ። ኧረ ምንም ችግር የለም እንዴ ሀሳብ አይግባ አንተ። እኔ ድልቅቅ አድርጌ ነው የማቆያቸው። እንደዚህ አዲስ አበባን ገልብጬ እንዲህ ከነ ምናምን ነው ማሳያችሁ ነኝ። ምላስማ ቅቤ ነው ያሳምናል እኮ። እንኳን ደህና መጣችሁ ልጆቼ። ወዝግድ ጋሽ። አይ ደከማችሁ አይደል መንገዱ? እንዴት ነው ታዲያ እዛ ያሉት ቤተሰቦች? እናታችሁ ደህና ነች? ትንሽ እኮ አንተ ከሆነ ነገር ተንፈስ አውራ እንጂ ከነሱ ጋር እኛ መቼ ተማርነው? የዛ ቀን አሁን ቀርቻለሁ። በሉ ያው እዚህ የመጣችሁት እንደው ሀገሪቷን ለመጎብኘት እንደሆነ መጠን ልጄ አለላችሁ። እሺ አንዳንድ ቦታዎችን ዞር እያደረገ ምናምን ያሳያችኋል። በዩቹ ሙጣ በቃ እንዳታመሹ በጊዜ ተመለሱ። እሺ በቃ እሺ። አዮ ጋሼ ማኑ ዋጓ መጣችሁ እንዴ? አንዱ ለመተወረበት ጋሽ አበድ መልሳል እኮ ከኔ እንዴ ዲያስፖራ የሚለምናል እንዴ? ማስቲኮን ሳዩ አንድ ብሉ ይተባል። አያዩን እኮ ነው ጋሽ አይኝቶ አድርጉ አያዩን ነው። እሺ ምንድን ያደርጋችሁ ንገሩኝ። እሺ ያበደ ጎመን ነው የበሉት ዛሬ። ጎመን ወይኔ አንተኛውስ ደርቆ ምናምን አርሞኒካ ነው። አርሞኒካ ጥምቀት ሎሚ ሳልወረወርከ። እንዴት አመሻችሁ? ምንድነው ልጆቹ እንደዚህ አድርጋችሁ የመጣው? አንተ ደግሞ ይከራከረኛል እንዴ? እኔ
ኧረ ውሼ ውጣ ከዚህ ቤት። እንዲህ የቀደሙ አቸከስ አራጅ ፍጠይባት አሃ ይፍጠንባት ቅዘን ይፍጠንብና ውጣ ከዚህ ቤት አንተ